ከትንሽ ቤት እስከ የፖፕ ሙዚቃ ንጉስ። አንድ ሰው መድረክ ላይ ሲወጣ ሺህ ሰዎች በደስታ ይጮሁ ነበር። አንዳንዶች በደስታ ያለቅሱ ነበር። አንዳንዶች እሱን በማየት ብቻ ራሳቸውን ይስቱ ነበር። የሱ አንድ የዳንስ እንቅስቃሴ የዓለም ታሪክ ሆነ። የሱ አንድ አልበም በሙዚቃ ታሪክ ከሁሉ የበለጠ የተሸጠ አልበም ሆነ። ነገር ግን ይህ ሁሉ ዝና ያገኘው ሰው ከውስጡ ብቸኛ ነበር። ሕፃንነቱን አጣ። በዓለም ላይ በሚሊዮኖች የሚወደድ ቢሆንም ሰላምን ማግኘት አልቻለም። ይህ ሰው ማን ነው? እንዴት ከትንሽ ድሃ ቤት ተነስቶ የዓለም የፖፕ ሙዚቃ ንጉስ ሆነ? እና በመጨረሻ ለምን ህይወቱ በአሳዛኝ ሁኔታ አለፈ? በዚህ ቪዲዮ ከትንሽ ቤት ተነስቶ የዓለምን የሙዚቃ ታሪክ የቀየረውን የማይክል ጃክሰንን አስደናቂ የህይወት ታሪክ እናያለን። ማይክል ጆሴፍ ጃክሰን እንደ አውሮፓውያን አቆጣጠር ነሐሴ 29 ቀን በ1958 በአሜሪካ ኢንዲያና ግዛት ጋሪ በተባለች ትንሽ ከተማ ተወለደ። ቤተሰቡ ሀብታም አልነበረም። ከወንድሞቹና ከእህቶቹ ጋር በትንሽዬ ቤት በችግርና በድህነት አደገ። እሱ ከ10 ልጆች 8ኛው ነበር። ነገር ግን በዚህ ትንሽ ቤት ውስጥ አንድ ትልቅዬ ህልም ነበር። እሱም ሙዚቃ። አባቱ ጆሴፍ ጃክሰን በብረታ ብረት ፋብሪካ ውስጥ ይሰራ ነበር። ነገር ግን ልጆቹ በሙዚቃ ዓለም እንዲሳካላቸው የሚፈልግ አንድ ትልቅ አባት ነበር። አንድ ቀን ልጆቹ ሲዘምሩና ዳንስ ሲለማመዱ አየ። በዚያ ቅስፈት አንድ ነገር ተረዳ። እነዚህ ልጆች ልዩ ተስጦ ነበራቸው። በተለይ አንድ ትንሽ ልጅ ከሁሉም የተለየ ተስጦ ነበረው። ስሙም ማይክል ጃክሰን ነበር። ግን ይህ ጉዞ ቀላል አልነበረም። ሌሎች ልጆች ሲጫወቱ ማይክልና ወንድሞቹ ለብዙ ዓመታት ያለ ረፍት ይለማመዱ ነበር። አባቱ በጣም ጥብቅ ነበር። ትንሽ ስህተት እንኳን አያልፋቸውም ነበር። ይህ ጫና በማይክል ልጅነት ላይ ትልቅ ጠባሳ አሳድሯል። አንድ ነገር ግን በህይወቱ ላይ ትልቅ ተጽዕኖ ፈጥሯል። ፍጹምነትን የሚፈልግ ትልቅ አርቲስት። ማይክል ገና 5 ዓመቱ ሲሆን ሰዎች የእሱን ልዩ ድምፅ ማስተዋል ጀመሩ። መድረክ ላይ ሲወጣ ሁሉንም ያስደንቅ ነበር። ግን ዓለም ገና ያላወቀው አንድ እውነት ነበር። ይህ ትንሽ ልጅ በቅርቡ የሙዚቃን ታሪክ ሊቀይር የተዘጋጀ ነበር። ትንሹ ልጅ የዓለም ትልቅ ኮከብ ሲሆን እንደ አውሮፓውያን አቆጣጠር በ1969 ማይክል ጃክሰን ገና 11 ዓመቱ ብቻ ነበር። ነገር ግን በዚያ ዕድሜ ብዙ ልጆች በትምህርትና በጨዋታ ተጠምደው ነበር። ማይክል ግን በዓለም ፊት ቆሞ እየዘፈነ ነበር። የእሱ ድምፅ በራዲዮ ይሰማል፣ ፊቱ በቴሌቪዥን ይታያል። በዚያው ዓመት ዘ ጃክሰን 5 ከታዋቂው ሞታውን ሪከርድስ ጋር ውል ፈረሙ። ይህ ውል የአንድ ቤተሰብ ህይወትን ብቻ አልቀየረም፣ የሙዚቃ ታሪክን ቀየረ። ብዙም ሳይቆይ ዘ ጃክሰን 5 በፍጥነት ዓለም አቀፍ ዝና አገኙ። የመጀመሪያ 4 ዘፈኖቻቸው በቢልቦርድ ሆት 100 ቁጥር 1 ላይ ደረሱ። ይህ በዚያን ጊዜ በጣም አስደናቂ ስኬት ነበር። ነገር ግን ማይክል በዚህ አላበቃም። እሱ በቡድን ውስጥ የሚታወቅ አርቲስት ብቻ መሆን አልፈለገም። ዓለም እሱ ብቻውን እንዲያውቀው ፈለገ። እንደ አውሮፓውያን አቆጣጠር በ1979 ከታዋቂው ፕሮዲውሰር ኩዊንሲ ጆንስ ጋር በመተባበር ኦፍ ዘ ዎል የተባለውን አልበም አወጣ። አልበሙ በዓለም ዙሪያ ታላቅ ስኬት አስመዘገበ። ሰዎችም አንድ ነገር ተረዱ። ማይክል የተለመደ ዘፋኝ አልነበረም። እሱ አዲስ የሙዚቃ ዘመንን ሊፈጥር የሚችል አርቲስት ነበር። ነገር ግን የሚመጣው ስኬት ማንም ሊገምተው አልቻለም። እንደ አውሮፓውያን አቆጣጠር በ1982 ማይክል ትሪለር የተባለውን አልበም አወጣ። ይህ ተራ አልበም አልነበረም፣ የሙዚቃ ታሪክን የቀየረ ክስተት ነበር። ቢሊ ጂን፣ ቢት ኢት፣ ትሪለር፣ እነዚህ ዘፈኖች በመላው ዓለም ተሰሙ። ሰዎች ሙዚቃን ብቻ አልሰሙም፣ አዲስ የመዝናኛ ዘመን እየተወለደ መሆኑን አዩ። ከዚህ በፊት የሙዚቃ ቪዲዮዎች ቀላል ነበሩ፣ ግን ማይክል ይህን ቀየረው። ሙዚቃን
ከታሪክ፣ ከዳንስ እና ከሲኒማ ጋር አጣመረ። በዚህም የሙዚቃ ቪዲዮውን ወደ ሌላ ደረጃ አሳደገው። ትሪለር በታሪክ ከፍተኛ ሽያጭ ካስመዘገቡ አልበሞች አንዱ ሆነ። ማይክል ጃክሰንም ከታዋቂ ዘፋኝ ወደ የፖፕ ሙዚቃ ንጉሥ ተቀየረ። ነገር ግን የማይክል ጃክሰን ታሪክ እዚህ ላይ አያበቃም። አንድ የመድረክ ትዕይንት፣ አንድ የዳንስ እንቅስቃሴ የዓለምን እይታ ለዘላለም ሊቀይር ነበር። እንደ አውሮፓውያን አቆጣጠር በ1983 ዓለም ማይክል ጃክሰንን በፍጹም በተለየ እይታ አየችው። በሞታውን 25 ትርኢት ላይ መድረኩ ጸጥ አለ። ሙዚቃው ተጀመረ። ከዚያም ማይክል አንድ እንቅስቃሴ ያደረገ፣ ሙንዎክ። በጥቂት ሰከንዶች የሙዚቃ ታሪክ ተቀየረ። ሰዎች በድንጋጤ የተመለከቱት። እንዴት ወደ ኋላ እየተንቀሳቀሰ ወደፊት እንደሚሄድ ይመስላል። ይህ ዳንስ የማይክል ጃክሰን የማይረሳ ምልክት ሆነ። ከዚያ በኋላ የእሱ ኮንሰርቶች ተራ ትርኢቶች አልነበሩ። በሺዎች አንዳንዴ በመቶ ሺዎች የሚቆጠሩ ሰዎች እሱን ለማየት ይሰባሰባሉ። አንዳንዶች በደስታ ያለቅሳሉ፣ አንዳንዶች ደግሞ ከድንጋጤ የተነሳ ራሳቸውን ይስታሉ። ማይክል ዘፋኝ ብቻ አልነበረም፣ የአንድ ትውልድ ምልክት ሆነ። ነገር ግን ከመድረኩ ብርሃን ጀርባ ሌላ ማይክል ነበር። ሰዎች የሚያዩት ፈገግ የሚለውን ኮከብ፣ ነገር ግን ከውስጡ የተሰበረ ሰው ነበር። በልጅነቱ ያጣው አንድ ነገር አለ፣ ተራ ልጅነት። ሌሎች ልጆች ሲጫወቱ እሱ ይለማመድ ነበር። የዓለም ፍቅር አገኘ፣ ግን የተለመደ ሕይወትን አጣ። እንደ አውሮፓውያን አቆጣጠር በ1988 ኔቨርላንድ ራንች የተባለውን ቦታ ገነባ። በዚያ ውስጥ የመዝናኛ ፓርክ፣ እንስሳት፣ ለልጆች የተዘጋጁ መጫወቻዎች ነበሩ። ብዙ ሰዎች ለምን ብለው ጠየቁ። ብዙዎች ግን አንድ መልስ ሰጡ። ማይክል በልጅነቱ ያጣውን ደስታ እንደገና ለማግኘት እየሞከረ ነበር። ከዚያም በኋላ ባድ፣ ዴንጀረስ እና ሂስትሪ የተባሉ አልበሞችን አወጣ። እያንዳንዱ አልበሞች በዓለም ከባድ ስኬትን አስመዘገቡ። ማይክል በዓለም ላይ ከፍተኛ ተጽዕኖ ካላቸው አርቲስቶች አንዱ ሆነ። ነገር ግን ዝናው እየጨመረ በሄደ ቁጥር ጫናውም እየጨመረ ሄደ። ዓለም ፍጹም ሰው እንዲሆን ተጠብቀው ነበር። አንድ ትንሽ ስህተት እንኳን በመላው ዓለም ዜና ይሆን ነበር። ዝና ለእሱ በረከት ቢሆንም ግን ከባድ ሸክምም ሆኖበት ነበር። ከዚያ በኋላ የማይክል ሕይወት ወደ አስቸጋሪ ምዕራፍ ገባ። የሚዲያ ጫና፣ የግል ችግሮች፣ የተለያዩ ክስተቶች የዓለምን አመለካከት መቀየር ጀመሩ። ግን ማንም ያልጠበቀው ከሁሉ የሚያሳዝነው ምዕራፍ ገና አልደረሰም ነበር። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ የማይክል ሕይወት በእጅጉ ተለወጠ። የጤና ችግሮች፣ የግል ጉዳዮች እና የማያቋርጥ የሚዲያ ጫና በየቀኑ እየከበዱት ሄዱ። ቢሆንም ተስፋ አልቆረጠም። እንደገና ወደ መድረክ ለመመለስ ወሰነ። እንደ አውሮፓውያን አቆጣጠር በ2009 ዚስ ኢዝ ኢት የተሰኘ ታላቅ የመመለሻ ኮንሰርት ለማድረግ አሳወቀ። ይህን ዜና እንደሰሙ በሚሊዮኖች የሚቆጠሩ ደጋፊዎቹ በደስታ ተሞሉ። ብዙዎች የፖፕ ንጉሡ ተመልሷል አሉ። ማይክልም ለዚህ ትርኢት በትጋት መለማመድ ጀመረ። እንደ ቀድሞ ዓለምን እንደገና ለማስደነቅ ፈለገ። ግን ማንም ያልጠበቀው ነገር ተከሰተ። እንደ አውሮፓውያን አቆጣጠር ሰኔ 25 2009 ዓለም አሳዛኝ ዜና ሰማች። ማይክል ጃክሰን አረፈ። በ50 ዓመቱ የፖፕ ሙዚቃ ንጉሥ ዓለምን ተሰናበተ። ዜናው በዓለም ዙሪያ እንደ መብረቅ ተሰራጨ። ሰዎች ማመን አቃታቸው። ሬዲዮኖች፣ ቴሌቪዥኖች፣ ጋዜጣዎችና የዓለም ዋና ዋና የዜና አውታሮች ስሙን ብቻ ይዘግቡ ነበር። ግን ማይክል ጃክሰን የሚታወሰው በሞቱ ብቻ አይደለም፣ የሚታወሰው በፈጠረው ታሪክም ነው። እሱ የሙዚቃን ዓለም ቀየረ። የሙዚቃ ቪዲዮዎችን ወደ አዲስ ደረጃ አሳደገ። ዳንስን ወደ ሌላ ምዕራፍ ወሰደ እና በመድረክ ላይ አርቲስት ማለት ምን ማለት እንደሆነ አሳየ። የእሱ ዘፈኖች እስከ ዛሬ ድረስ ይሰማሉ። የእሱ ዳንስ እስከ ዛሬ ድረስ ይሞከራል።
በሚሊዮኖች የሚቆጠሩ አርቲስቶችም እሱን እንደ አርአያ አድርገው ይወስዱታል። ከትንሽ ቤት በኢንዲያና ጋሪ እስከ ዓለም ትልቁ መድረክ የማይክል ጃክሰን ጉዞ ቀላል አልነበረም። ስኬትን አገኘ፣ ግን ብዙ ዋጋ ከፈለ። ዓለምን አስደሰተ፣ ግን በውስጡ ብዙ ጊዜ ብቸኝነት ይሰማው ነበር። ሰዎች የምታሳያቸውን ስኬት ያያሉ፣ ነገር ግን ከዚያ ስኬት ጀርባ ያለውን ትግል፣ መስዋዕትነትና ህመም አያዩም። ማይክል ጃክሰን